ጤና ይስጥልን። የጊዮን ዜና መረጃዎችን እንሆ። የህወሓትና የብልጽግና ጦርነት ተጀመረ። በሸረሪና ከባድ ውጊያ ተቀስቅሷል። ዛሬ ቅዳሜ ሐምሌ 25 ቀን 2018 ዓ.ም ከንጋቱ 11 ሰዓት ከ45 ጀምሮ በሸረሪና አካባቢ በኢትዮጵያ ሰራዊትና እዛ አካባቢ በሚንቀሳቀሱ የትግራይ ኃይሎች መካከል ከባድ ውጊያ መቀስቀሱን የአካባቢው ምንጮች እየገለጹ ይገኛሉ። ሸረሪና ቀደም ሲል የአርሚ 7 የስምሪት ማዕከል የነበረና የአርሚ 7 እግረኛ ወደ ኩምሩክ አቅጣጫ ከተንቀሳቀሰ በኋላ ግን የአርሚ 13 እግረኛና የአርሚ 7 ሜካናይዝድ በጋራ የሚንቀሳቀሱበት መሆኑን የገለጹት ምንጮች በዚህ ስፍራ የተቀሰቀሰው የአሁኑ ጦርነት በእግረኛና በሜካናይዝድ ጭምር የታገዘ ከባድ ጦርነት መሆኑን ጠቅሳሉ። ይህ ክስተት በቅርቡ በተለያዩ የትግራይ ከተሞች በህወሓት ከፍተኛ አመራሮች እየተመራ ሲካሄድ የቆየውና ጦርነት ቀስቃሽ ይዘት ያላቸው መፈክሮች የተስተጋቡበትን ህዝባዊ ኮንፈረንስ መጠናቀቁን ተከትሎ የተቀሰቀሰ ሊሆን እንደሚችል ይገምታሉ። ሰሞኑን እየታየ ካለው የሚዲያ ጦርነት አንጻር ዛሬ ንጋት ላይ የተቀሰቀሰውና አሁን የቀጠለው የከባድ ጦርነት ወደ ሌሎች ግንባሮችም ሊስፋፋ ይችላል የሚል ስጋት መጫሩን ምንጮች ገልጸዋል። በተጨማሪም ከወልቃይት መስመር ሸረሪና በረሃት የከባድ መሳሪያ ውጊያ ባሻገር በአፋር ሚሌ የረጅም ርቀት የቡድን መሳሪያ ተኩስ መጀመሩም ተሰምቷል። ይህ በእንዲህ እንዳለ የትግራይ ብሔራዊ ክልላዊ መንግስት ዛሬ ሐምሌ 25 ቀን 2018 ዓ.ም በመቀሌ ይፋ ባደረገው መግለጫ የፌዴራል መንግስት በምዕራብ ትግራይ ዞን በሽረሪናና በአካባቢው አቅጣጫ ግልጽ ውጊያ ከፍቶብኛል ሲል ከሷል። በመግለጫው እንደተመለከተው ጥቃቱ ከዛሬ ማለዳ ጀምሮ በድሮንና በታጣቂዎች የታገዘ እንደሆነ ገልጾ ክስተቱ የፕሪቶሪያው የሰላም ስምምነት የሚጥስና የትግራይን ህዝብ ለማንበርከክ የተደረገ ወታደራዊ እንቅስቃሴ ነው ሲልም ገልጿል። የክልሉ መንግስት ብሔራዊ ጥፋት ከቶ አይሆንም በሚል መፈክር በሀገር ውስጥና በውጭ ሀገር የሚኖሩ የትግራይ ህዝብ የጸጥታ ኃይሎችና የሲቪል ማህበራት ለህልውና ጥቃቱ አስፈላጊውን ዝግጅት እንዲያደርጉ ጥሪ አቅርቧል። በተጨማሪም ህዝቡ አስፈላጊውን ጥንቃቄ እንዲያደርግ እያሳሰበ ዓለም አቀፉ ማህበረሰብ በስፍራው ከተቀሰቀሰው አዲስ ግጭት ጋር ተያይዞ ሊከተል የሚችለውን አደገኛ መዘዝ ተረድቶ ትኩረት እንዲሰጠው ጠይቋል። ሌላው ግሩፕ 26 የተባለው የፈጣን ድጋፍ ኃይሎች አባል የሆነው ወታደራዊ ቡድን ለሱዳን ጦር እጁን ሰጥቷል። የሱዳን ፈጣን ድጋፍ ኃይሎች RSF አባል የሆነው እና ግሩፕ 26 በመባል የሚታወቀው ወታደራዊ ቡድን በኦምድሮካን አካባቢ ለሱዳን ጦር እጁን መስጠቱንና አባላቱንና ወታደራዊ ትጥቆቹን ማስረከቡን የሱዳን ዜና ኤጀንሲ ዘግቧል። ወደ 45 የሚጠጉ ተዋጊዎችንና መኮንኖችን የያዘው ይህ ቡድን የሱዳን ጦር በቅርቡ በሰሜን ኮርዶፋ ያደረገው እንቅስቃሴ ተከትሎ ከባራና ከሌሎች አካባቢ ስፍራዎች በመሸሽ የመጣ እንደሆነም ተገልጿል። ተዋጊዎቹ የውጊያ ተሽከርካሪዎችንና የተለያዩ የጦር መሳሪያዎችን ጨምሮ ሙሉ ወታደራዊ ትጥቃቸውን ይዘው እጃቸውን መስጠታቸውን ሱና ዘግቧል። ይህ ክስተት የተፈጸመው የሱዳን ጦር ኤልኦቤድን ከዋና ከተማዋ ጋር የሚያገናኙ ስትራቴጂክ መስመሮችን ጨምሮ በሰሜን ኮርዶፋን ያለው ወታደራዊ እንቅስቃሴን ባሰፋበት ወቅት ነው። የዕለቱ መረጃዎች እነኝህን ይመስሉ ነበር።